እዚህ ጋር ሃይበሉ አዶ ወደ ሙዝ በብላት ማላቆ ሰፈር ሄጄ መጣሁ This is EJ ያኔ ለራበኝ እንዴ ራበኝ የፈረደበት እንዶ ነው ሌላ ነገር ልሞክ ምንድነው ሰርቼ ማላቆ ሽሮ እሱን ተውትና ቲክቶክ ላይ ላይቭ ልግባና ያቄ ምናምን ነገር ያላችሁ ሰዎች ለመልስላችሁ ቲክቶክ ላይቭ ከገባውን ቆይቻለሁ እና ላይክ ብዙ ጊዜ ጥያቄ ይጠየቃሉ ማይሆን ሰዓት ላይ ምናምን ሆን ብዬ ጥያቄ ለመመለስ ቲክቶክ ላይቭ ልግባና ለመልስላችሁ ማለት ነው ላይቭ ቲክቶክ ላይ ላይቭ እንገባና ላይቭ ላይ ያሉ ሰው የሚጠይቁትን ጥያቄ እዚህ መልስላችኋለሁ ማለት ነው ምንም አይነት ጥያቄ ያ ላይቭ እንገባ Hey, what's up? Everybody, tap እያረጋችሁ y'all YouTube video እየሰራው ነው እዚህ ጋር ሃይበሉ YouTube video እየሰራው ነው እሺ አሁን ማለት ነው አንድ ጥያቄ ፈልግ ገስት ላስገባና ማለት ነው ጥያቄ እንድጠይቁኝ ይፈልጋሉ ፒስ ነው ያ አላ ምን ይሰማል አይደል ያ ጠይቀኝ ጥያቄ ከሆነ how much are you paying for the rental ላለበት ቦታ የቤት ስንት ነው ወልማት 13000 ብር like የት አካባቢ ነው አያት 49 ሙቪ ነው ታውቃለህ like ስንት እኔ ሙቭ አውላረክ ነው ስንት ቤድሩም ኦኬ እሺ ቀጣይ ማን ላስገባ ኤኒ ጥያቄ ከቤት ኪራይ ውጪ ኤኒ ጥያቄ አሁን ተጠይቀዋል ኦሬዲ ሌላ ጥያቄ ያላችሁ ሰዎች ላስገባችሁ ደግናው አንቺ በእድሜ ከኔ ታንሳለህ ግን ድምጽ ከኔ ወፍራል እንትን ነው ሆርሞንሽ መቆጣው አርሳው ስለሱ ግን እሺ ጥያቄሽ ጥያቄ ትምህርት ትማራለህ አትማርም አልማርም ስንተኛ ክፍል ላይ you lying no I'm not lying actually እማራለሁ ያ የርቀት ያ ዲስታንስ እማራለሁ ረስቼው ነው አበረ ኦኬ ያ እሰይ እቄቺ መጠየቅ ፈልጌ ነው ይመታችሁ ሰብስክራይብ ባይ ሌላ ሰው ማንን ላስገባ እና ላይክ ክላስ ዲስታንስ ነው የምማረው ያ እሺ ቀጭኑ ፊስ ነው ሰላም ነው ማን ልበል ስምህ ጥያቄ አለ ጾታህን ልነግረን ትችላለህ ሌላ ጥያቄ አለ ሃይ ኢጀ እንዴት ነው ሙቭ አውት ለማድረግ ምን ያክል ማን ያስፈልጋል ብለህ ታስባለህ አንተ ሙቭ አውት ለማድረግ የሚያስፈልግ ገንዘብ ኦሬዲ የሆነ ብር ይዘህ መውጣት ብቻ አይደለም ያለብህ ስራ ነው የሚያስፈልግ ኦኬ ያ መቼም ደሃላ ለመሆን እንጂ የሆነ ብር ይዘህ ወጥተህ ማለቁ አይቀርም ፈለምን ከዛ የሆነ ስራ ካለክ ማለት ነው ስራ ካለክ በስራክ ልክ ነው መከራየት ያለብህ ከዛ በቃ እንትናቱንም ማለት ነው አረበና አዘፍቲ እሺ ሌላ ሰው ጥያቄ አንቺ አረዳል ዲስ ነው እንዲንሽ አለ ሪል ፋን ነኝ አድናቂሽ ነኝ እሺ ነሽ ደባል ሆነን አንድ ላይ አንኖር እኔም ቤት ከቤት ልወጣ ብራዘር ጥያቄ አለሽ ለምንድን ነው ያሁን አዋርድ ላይ ጫሉንኩሽ አላቅም እኔ ያየንት ነው የቲክቶክ ክሬቲቭ አዋርድ ማለት ነው እንትኖች አይታወቁም እጩ የሚያረጉክ ምናምን ሰዎች እንደዚህ አይታወቁምና እኔ ደግሞ ብዙ ጊዜ ከሰው ጋር ጸብ ውስጥ ገባለሁ ሜቢ የቲክቶክ ክሬቲቭ አዋርድ አዘጋጅ እንደሆነ ሳላቅ ከሆነ ሰው ጋር ተጣልቼ ይሆናል እንዲያልከ ራስህን አጽናና እንጂ እኔማ እኔ ከመግባት ነበረብኝ እንትላችሁ አረ ሱያ አንተ እኔ አይ አንተ
ቆይሽ አንተ ከነሱ የተሻልክ ሰርተህ እጩ ሆኖ እንትን ይኖራሉ አይደል? አይ በልጣቸው እጩ ነው የሉ። አዎ ግን ላይክ አይ ይሄን አመት የሰራው አይመስለኝም። ብዙ ቪዲዮም አልሰራውም ምናምን ነገር ፎሎወር ያስፈልጋል መሰለኝ። አንተ አሁን ስንት 77 እኮ 100 ሺህ አልገባም ምናምን ነገር። ያኛው አካውንት በዛኛው አካውንት እየሰራው ቢሆን ኖሮ እጩ ሊሆን ይችል ነበር። ያኛው ባንተ ተደርጎ ነው ባንስ አይደለም በሱ እየሰራው ነው አሁን ጀምር አለ አሁንም አዎ ያ ስንት ነው? ስንት ሺህ ነው? 350 ምናምን ሺህ ከዩቲና ካዱናይ ማን ነው ይወስዱ? ሌላ ሰው ላስገባ። ስልኬ ዘጋ። ላይቭ ላይ ያለው ስልኬ ዘጋ እና ቻርጅ ሰክቼዋለሁ። አሁን ምግብ ነው፣ ስለ ምግብ ነው ማሰብ ያለብን። አንድ ቀን ግን ሆን ብዬ አስቤዛ መግዛት አለብን። ማለት ብዙ አስቤዛ መግዛት አለብን። ሁሌ ቤቱ ባዶ የሆነ እንደ ላይቭ ምናምን ነገር ቪዲዮ እየቀረጽኩ ኮሜንታችሁ ማየት ብችል ደስ ይለኛል። የሆነ ምግብ ሪኮመንድ ታደርጉኛላችሁ መሰራው ኩክ ማድረግ ይቅርብኝ። ለምን ውጭ አልበላም ትላለህ? እንደውም ውጭ ነው በለው። ውጭ እንውጣና ጸዴ ምግብ እንበላ። I'm trying to put you in the worst mood. P1 cleaner than your church shoes. Millie point two just to hurt you. All red lamb just to tease you. None of these toys on lease to. Made your whole year in a week too. Main bitch. This is too far. This is too far. Side bitch out of your league too. House of one to need a centerpiece. 20 racks a table come from ebony. Cut that ivory into skinny pieces. Then she clean up with her face when I love my baby. You talking money, need a hearing aid. You talking about me, I don't see the shade. Switch on my side, I take any lead. Switch on my car, but killing me, babe. Video እየቀረጽኩ ነው። እኔ ውጭ መብላት የምችለው እንደዚህ ብቻ ነው። ባዶ ወደ ሙዝ መብላት ለጤና ጥሩ አይደለም። ተመልሻለሁ ወደ ቤት እና ውጭ መብላት አለብን። 27 አመት ያለፈው የኮረነሰ ቀለለ ለመቀደድ እዛ ማላቆ ሰፈር ሄጄ መጣሁ ማለት ውጭ ነው በለውኒ ሽሯችሁን ምናምን እንጀራ ምናምን ጠቅልላችሁ ይዛችሁ ውጭ እየወጣችሁ ብሉ። ውጭ መብላት ማለት እንደዚህ ምን ያህል ስራ ፈት ብንሆን ይሄን ቀልድ ለመቀለድ 13ኛ ደረጃ ወርደን ሙዝ ገዝተን ማናቀው ተራራ ላይ ወጥተን ቪዲዮ መንቀርጽ። ሰብስክራይብ አድርጉ።